4 ኪሎ ሜትር የመንገድ ርቀትን የሚሸፍን ነው። የ8 ኪሎ ሜትር የእግረኛ መንገድ ተሰርቶለታል። የእግረኛ መንገዶቹን እንደምናየው በጣም ሰፋፊ ናቸው። መንገዱ ላይም እንደምናየው በርካታ ሰዎች የሚንቀሳቀሱበት ነው። የህፃናት መጫወቻ፣ ፋውንቴን፣ ፓርክ፣ የአውቶቡስ መጫኛና ማውረጃዎችን ጥሩ መብራት ገብቷል። ከሁሉ በላይ ግን ይህንን መንገድ ቢዝነሶች የሚገኙበት መንገድ ነው። እነኚህም ቢዝነሶች በአብዛኛው ቢዝነሶች አክቲቭ ናቸው። በርካታ የስራ እድል ተፈጥሯል። ሰዎች የሚሸጡበት የሚሸምቱበት ናቸው ማለት ያስቸግራል በጣም። እሁድም ሌላው ወዳጃ ቤቶች እንዲያገኙ አረፍ ብሎ ቡና መጠጣት ቢፈልጉ፣ መብላት ቢፈልጉ፣ መጠጣት ቢፈልጉ ይህንን ፋሲሊቲ ወይም ደግሞ አገልግሎት ከጎሮ እስከ የካቲት 12 ወረቀት ፋብሪካ ድረስ በጣም የሚገርጋራ በዚህ ጋር ገጥሟል። ከዚህ ጋር ደግሞ ከመገናኛ ወደ ቦሌ አድርጎ እየተሰራ ነው ያለው። በጣም ለኢኮኖሚው ትልቅ ግብአትን ይዞ ለህዝባችን ቃል በገባንው ልክ ነው የምንሰራው። ህንፃዎችና ሱቆች የታደሱት በማህበረሰቡ ተሳትፎ ነው። ስንተባበር